Michael Jackson face evolution. Viewers and listeners, I will provide explanation on evolution of Michael Jackson face both in English and Ethiopian Amharic language alternately. Hereby, I remind you to subscribe, like, share, and comment if any. The face, nose, cheek, chin, and hairs of Michael Jackson had been changed at different times due to the problem of vitiligo diagnosis and lupus skin damage and other accidents. Once, Michael Jackson's face and body color was fully changed to white due to a diagnosis given to him to avoid the patchy areas emerged on his face. The people were gossiping him as he changed his face to white as like the European's face by neglecting his black race and identity, but this was not the case. Rather, the whiteness of his face had been resulted from the treatment given by doctors to him to control the patchy areas seen on his face and other body problems encountered. In line with this, today I will narrate the different reasons for the change of Michael Jackson's black face to white color. These actions carried out by Michael Jackson had not been done willingly, but due to a force measure befalled on him to save from different kinds of external and internal body problems. Finally, everyone admits that as Michael Jackson is a known singer and a dancer, which is manifested by 1. Being a renowned artist by the world people, 2. Issuance of many albums and dances, 3. Selling of so many albums and earnings of millions of dollars, 4. Being awarded so many Grammys and other awards, 5. Getting of the honor of the King of Pop, 6. Getting of the honor of the Decade's Artist, 7. Undertaking a welfare activity to the poor. However, even if Michael Jackson did all goods as shown above, he had also been a victim of damage on his body parts such as face, nose, cheek, chin, eyebrows, and hair, which has been arised from his own carelessness and naturally derived deep-rooted vitiligo and lupus problems. በተለያዩ ጊዜያት በተፈጥሮ ተሰጥቶት በነበሩት በፊት ቆዳው በአፍንጫውና በጉንጩ ባገጩና በራስ ጸጉሩ ላይ የፕላስቲክ ሰርጀሪዎችና የተለያዩ ቅባቶችን ሲጠቀም ቆይቷል። ይህም የቀድሞ የጥቁር አፍሪካዊ አሜሪካዊነት መልክና ማንነቱ እንዲለወጥ በማድረጉ ከጥቁርነት ወደ ነጭነት ተለውጧል። ይህም በመሆኑ ከሙዚቃ አድናቂዎች ከፍተኛ ትችቶች ይቀርቡበት ነበር። ይህም ጥቁርነቱን ጠልቶ የነጭ መልክ እንዲኖረው አድርጓል ይሉት ነበር። ሆኖ ይህ የሰዎች አባባል የተሳሳተ ሲሆን ማይክል ጃክሰን በተለያዩ የሰውነት ክፍሎች ላይ የሚያካሄደው በሕክምና የታገሰ ለውጥ ማይክል ጃክሰን ወዶና ፈቅዶ ሳይሆን ተገዶ መሆኑን የሚያሳዩ መረጃዎች በሚከተለው መልኩ እናቀርባለን። ማይክል ጃክሰን ከ1970ዎቹ እስከ 2000ዎቹ ድረስ ለ40 ዓመታት ያካሄዳቸው የአካል ለውጥ ምክንያቶች የሚከተሉት ናቸው። 1. ቪቲሊጎ ዲያግኖሲስ። ቪቲሊጎ ዲያግኖሲስ የበሽታ አይነት ሲሆን መገለጫውም ለቆዳችን ማለትም ለፊታችን ወይም ለሌሎች የሰውነት አካላችን ነጭ ወይም ጥቁር ወይም ቡናማ ከለር ሊሰጡ የሚችሉ ሕዋሳት ወይም ሴሎች የተለመደው ተግባራቸውን በሙሉም ወይም በከፊል ስራቸውን ሲያቆሙ የአካልና የፊት ቆዳችን ቀለም ከተለመደው ውጪ ሌላ ቀለም ይዞ ሲገኝ ነው። ስለሆነም በማይክል ጃክሰን ሰውነት ቆዳ ላይ በዚህ በሽታ በተፈጠረው ችግር ምክንያት የተወሰኑ ነው የሰውነት አካል ፊቱን ጨምሮ ነጭ ወይም የለምጥ ከለር ያለው ሲሆን የተቀረው ደግሞ በተፈጥሮ ያለው ቡናማ የፊት ከለር ነበር። ይህም መላው አካሉን ፊቱን፣ አንገቱና እጆቹን ጨምሮ የሚያዥጎረጉር ለምጥ መሰል ነገር ይዞት ነበር። 2. ቦዲ ዳይምሮፊያ ኤንድ ትራውማ። ማይክል ጃክሰን በአካሉ በፊቱ ቆዳ ላይ በእጁና በአንገቱ ላይ የተከሰተው ለምጥ መሰል ነገር ከጓደኞቹ ወይም ከአድናቂዎቹ ጋር በሚያደርገው የተቀን ተቀን ግንኙነት ምን ይሉኛል በማለት ሁል ጊዜ ይሸማቀቃል። የአካልና የህሊና ደህንነት ስሜት ተሰቃይቷል። በአጠቃላይ የስነ ልቡና ስብራት ደርሶበት ነበር። በተለይ ደግሞ የዚህን የስነ ልቡና ችግር ያባባሰበት በተለወጠው ፊቱና አፍንጫው ላይ ወላጅ አባቱ ያሾፉበት ስለነበር የበለጠ እንዲበሳጭ አድርጎታል። 3.
ኢኒሺያል ኢንጁሪ ማይክል ጃክሰን የመጀመሪያ አካል ጉዳት የደረሰበት በ1979 የዳንስ ልምምድ እያደረገ በነበረበት ጊዜ በመውደቁ አፍንጫው ተሰብሮ ነበር። የተሰበረውን አፍንጫ እንደገና ለማስተካከልና ወደ ቀድሞው ይዞታው ለመመለስ የፕላስቲክ ሰርጀሪ ቀዶ ጥገና ተደርጎለት ነበር። 4 ሉፐስ ስኪን ዳሜጅ ማይክል ጃክሰን ሰዎች በተፈጥሮ በሽታ ለመከላከል ወይም ለመቋቋም የሚያስችል አውቶ ኢሚዩን ሲስተም ቢኖራቸውም እርሱ ግን ይህ የሌለው በመሆኑ በቀላሉ ለቆዳ በሽታና በአፍንጫ ውስጥ ለሚገኝ ስስ አጥንት ወይም ካርትሌጅ ጉዳት ወይም መሰበር በቀላሉ ሊጋለጥ ችሏል። ይህም ማይክል ጃክሰን የተሰበረውን አፍንጫ መልሶ ለማስተካከል የፕላስቲክ ሰርጀሪ ማካሄድ ግድ ሆኖበታል። በማይክል ጃክሰን ላይ ሌላው ተከስቶ የነበረው በሽታ የአካልና የፊት ላይ ቆዳ ላይ የማቃጠል ስሜትና በፊቱ ላይ በርካታ ቀይ የቢራቢሮ ሽፍታዎች በተርፍላይ ራሽስ መከሰት ነው። ይህም በአፍንጫውና በጉንጩ ላይ ቀይ ሽፍታዎች ከነ ህመም ስሜቱ መፈጠር ነው። 5 በፕሬስኪዩር ፍራም ማይክል ጃክሰን በዓለም ሕዝብ ዘንድ ታዋቂ በመሆኑ በየጊዜው የሚያካሄደውን የሕክምና ውጤት መረጃ ሕዝቡ አጥብቆ ይከታተላል። ስለሆነ ማይክል በተቻለ መጠን የቀድሞውን ፊትና አፍንጫውን በጥራትና በጥንቃቄ ወደ ቦታው እንዲመለስ በጥንቃቄ ተሰርቶለት ወደሚናፍቀውና ወደሚጨነቅለት አድናቂዎቹ ለመመለስ በጣም ይጓጓ ነበር። በማይክል ጃክሰን ላይ በየደረጃውና በየጊዜው የተካሄዱ የቀዶ ጥገና ስራዎች 1 መልቲፕል ራይኖፕላስቲስ ኖዝ ጆብ የአፍንጫ የፕላስቲክ ሰርጀሪ ማይክል ጃክሰን በአፍንጫው ላይ ያካሄዳቸው ፕላስቲክ ሰርጀሪ ብዛት 2 ጊዜ ብቻ ነው ቢልም የህክምና ዶክተሮች ግን በ2 ዓመት ጊዜ ውስጥ ከ10 እስከ 12 ጊዜ የሚደርስ የፕላስቲክ ቀዶ ጥገና እንዳካሄደ አጋልጠዋል። 2 ስኪን ዴፒግመንቴሽን የማይክል ጃክሰን የቆዳውን ዥንጉርጉርነት በየጊዜው እየሰፋ በመምጣቱ ይህን ችግር ለመቅረፍ እንዲቻል ዶክተሮች ቤንኩዊን እና ሃይድሮኪኖን የተባሉ ኬሚካሎችን እንዲጠቀም በማድረግ መላ ሰውነቱ ሙሉ ለሙሉ ነጭ በማድረግ ዥንጉርጉርነቱን ወይም ለምጡን አስወግደውለት ነበር። ይህ የአካሉ ሙሉ ለሙሉ ነጭ መሆን ደግሞ በአድናቂዎቹ በጥቁርነቱ ያፍራል ወይም ይጠለዋል የሚል ተባራሪ ወሬ ተናፍሶበት ነበር። 3 ክሊፍት ቺን ኤንድ ፋሻል ወርክ ማይክል በአገጩ ላይ ጎድጓዳ ስፍራ ወይም ዲምፕል እንዲኖረው በማሰብ የአገጭ ቆዳ ጥገና አካሂዶ ነበር። በዚህም አልተወሰነም። እንደውም የጉንጩ ላይ ቀዶ ጥገና የአይን ቅንድቡ ወደ ላይ እንዲሾል በማድረግ የፊት ገጽታውን ለማስዋብና ለመለወጥ ችሎ ነበር። 4 ታቱድ ሜካፕ ወይም ንቅሳት ማይክል ጃክሰን ከንፈሩ ላይም የለምጥ ምልክት ይታይበት ስለነበር ይህንን ለመሸፈን የተለያዩ ቅባቶችን ይጠቀም ነበር። ኋላ ላይም በየቀኑ ይህንን ቅባት ከመጠቀም ይልቅ የከንፈር ንቅሳት ወይም ታቱ አሰርቶ ነበር። 5 ኤክስትሪም ሜካፕ ማይክል ጃክሰን በሚሞትበት የመጨረሻ ዓመታት ላይ መዥጎርጎሩ እንደገና እየባሰበት በመምጣቱ እንዲሁም በፊቱ ላይ ወጥቶበት የነበረው የቢራቢሮ ሽፍታን ለመሸፈን ሲል ከባድ እና ወፈር ያሉ ቅባቶችን መገልገል ጀምሮ ነበር። 6 በርንድ ሄር ማይክል ጃክሰን ለፔፕሲ ኮላ ካምፓኒ ፕሮሞሽን ሲሰራ በመድረክ ላይ በተጋባዥ እንግዶች ፊት ለፊት ፀጉሩ በእሳት ተያይዞ አደጋ ደርሶበትም ነበር። በተለያዩ ዓመታት በማይክል ጃክሰን ላይ የደረሱ የጉዳት አይነቶች 1 በ1979 በልምምድ ላይ ወድቆ አፍንጫው ተሰብሯል። ይህንንም ተከትሎ የመተንፈስ ችግር አጋጥሞት ነበር። 1994 ለፔፕሲ ኮላ ካምፓኒ የማስታወቂያ ሥራ ሲሰራ በፓይሮቴክኒክ ችግር ምክንያት በተነሳ የእሳት ቃጠሎ በመድረክ ላይ የራስ ፀጉሩ ተቃጥሏል። በ1980 አጋማሽ ላይ ማይክል ጃክሰን አካልና ፊት ላይ የለምጥ ምልክት ታየበት። ይህንንም ለመሸፈን ቅባቶችን በስሱ በመቀባት መድረክ ላይ መታየት ጀመረ። 1987 ማይክል ዘባድ የተባለው አልበሙን ከለቀቀ ጀምሮ የማይክል አፍንጫ እንደ ድሮ ወፍራም ሳይሆን በቀዶ ጥገና ወደ ቀጭን አፍንጫነት ተለወጠ። በተጨማሪም የአገጭ ቀዶ ጥገናና ፈገግ ያለ ፊት ቆዳ ይዞ ብቅ አለ። 5 ከ1990ዎቹ እስከ 2000ዎቹ በተደጋጋሚ በተደረገ የአፍንጫ ቀዶ ጥገና ምክንያት የማይክል ጃክሰን አፍንጫ ዱብ እያለ መሬት ላይ በመውደቁ ምክንያት የአፍንጫው ጫፍ በአርቲፊሻል ፕላስቲክ ተሰርቶለት ነበር። ስለሆነም በአፍንጫው ሰርን መጎዳት ምክንያት ማይክል ጃክሰን ለአድናቂዎቹ በሚዲያም ሆነ በቀጥታ ሀሳቡን፣ ፍቅሩን ሲገልጽ የሚያሰማው ንግግር ቀጭንና ሙጃ ሰንጣቂ የሚባል ድምፅ በመሆኑ ንግግሩ ለዛ የሌለውና የሚስብ የድምፅ ቶን ወይም ቅላጼ የሌለው ንግግር ሲያደርግ ይሰማል።
በመጨረሻም ማይክል ጃክሰን በድምፁና የዳንስ ውዝዋዜው በዓለም ሕዝቦች ዘንድ እውቅናና ዝነኝነት ያተረፈ፣ በርካታ የሙዚቃ አልበሞችን ለሕዝብ ያቀረበ፣ በበርካታ ሚሊዮን ዶላሮች አልበሞችን የሸጠ፣ የበርካታ ግራሚና ሌሎች ሽልማቶች ባለቤት የሆነውን ያህል በተለያየ ጊዜ በተፈጥሮና በራሱ ላይ በሚከሰቱ አደጋዎች ምክንያት በደረሰበት የአካል ጉዳት ወደ ሕክምና ተቋማት ሲሄድ የኖረ ነው። ስለሆነም ሰዎች እንደሚሉት ማይክል ጃክሰን የጥቁር ዘርነቱን መልኩን በመጥላት መልኩንና ማንነቱን ለመቀየር ፈጽሞ ያልተነሳና ለዚህ ሁሉ የአካል ለውጥ ምክንያት የሆነው ማይክል በተፈጥሮም ሆነ በራሱ አማካይነት በደረሰበት የአካል ጉዳት ተገዶ በተለያዩ ጊዜያት በወሰዳቸው የፕላስቲክ ቀዶ ጥገናና የተለያዩ ቅባቶችና ኬሚካላዊ ሕክምናዎች ምክንያት እንደሆነ ከዚህ መግለጫ መረዳት ይቻላል። በመጨረሻም በደረሰበት የልብ ህመም ምክንያት ሆስፒታል ገብቶ ሲታከም ቆይቶ ከሚገባው በላይ በወሰደው ፕሮፖፎል እና ቤንዚዲያስፒን መድኃኒቶች ምክንያት ከዚህ ዓለም በ50 ዓመቱ በሞት ተለይቷል።